ፊልሙ የሚጀምረው ሰፊውን የለንደን የሰማይ ጠርዝ ከላይ በወፍ እይታ ቁልቁል በመመልከት ሲሆን ጉዞውም ታዳጊውን ቶም ወደሚኖርበትና በወንጀል ወደ ተከበበው የከተማዋ ክፍል ያመራል። ቶም በኮምፒውተሩ ፊት ለፊት ተቀምጦ ሳለ ከመስኮቱ ውጭ የሚሰሙ ጩኸቶችና ከፍተኛ ድምጾችን መስማት ይችላል። በማግስቱ ጠዋት ቶም ወደ ትምህርት ቤት እየተጓዘ ሳለ ጓደኛው ዳኒ ከበስተጀርባው ድንገት ብቅ ይልና በርካሽ ዋጋ የተገዛለትን የተሰረቀውን ስልክ ይሰጠዋል። ክፍል ውስጥ ቶም መምህሩ የሚለውን ነገር ማድመጥ አልቻለም፣ ምክንያቱም የረዥሙ ጊዜ ጓደኛ የሆነችው ሉሲን ከመመልከት ራሱን መግታት አልቻለም። ከክፍል በኋላ ዳኒ ለቶም ከሉሲ ጋር እንዲነጋገርና የሚሰማውን ስሜት እንዲነግራት የሞራል ማበረታቻ ይሰጠዋል። ከዚያም ሉሲ ወደ እነሱ ስትመጣና አብረው ሲሄዱ ይታያሉ። እየተራመዱ ሳሉ ሉሲ ቶምን በትምህርት እንዲረዳትና በዚያው ምሽት ወደ ቤቷ እንዲመጣ ጠይቀዋለች። ወደ ቤት ተመልሶ ለሰዓታት ሲቁነጠነቅ ከቆየ በኋላ ቶም በመጨረሻ ወደ ሉሲ ቤት ለመሄድ ይወስናል። እዚያም እንደደረሰ ቶም የቤቷ ዋና በር ተከፍቶ ያገኘዋል። ከዚያም ቀስ እያለ ወደ ውስጥ ይገባል። ሳሎኑን ሲያልፍ የሉሲ ወንድም በቴሌቪዥኑ ፊት ለፊት ወለል ላይ ራሱን ስቶ ወድቆ ይመለከታል። በድንጋጤ የራደው ቶም ሉሲን መጥራት ይጀምራል። ነገር ግን አራት ጭንብል የለበሱ ሰዎች ከክፍሏ ሲወጡ በማየቱ ክፉኛ ይደነግጣል። አንደኛው ድርጊቱን በቪዲዮ ይቀርጽ ነበር። ከመካከላቸው አንዱ ሽጉጥ ሲያወጣ ቶም በጣም ደንግጦ ለፖሊስ እየደወለ ለማምለጥ ይሞክራል። ይሁን እንጂ ወንጀለኞቹ ምንም አይነት እድል ሊሰጡት ስላልፈለጉ ጭንቅላቱ ላይ ተኩሳሉ። ቶም ከእንቅልፉ ሲነቃ ለ10 ቀናት ያህል ሆስፒታል ተኝቶ ራሱን ያገኘዋል። ዙሪያውን ሲመለከት አያቱን ናንን ያያል። እሷን በመጨረሻ መንቃቱን በማየቷ እፎይታ የተሰማት ትመስላለች። በኋላ ዶክተሩ የስልኩን ስባሪዎች ጭንቅላት ውስጥ እንደገቡና ማንኛውም አይነት የጎንዮሽ ጉዳት እንዳይኖር በቅርበት እንደሚከታተሉት ያስረዳዋል። በደረሰበት አደጋ ክፉኛ የተሸበረው ቶም ሉሲንም ወደ ቤቷ መላኳን ካረጋገጠ በኋላ ናን ወደ ቤት እንድትወስዱ ይፈቅዳል። ወደ ቤት በታክሲ እየተጓዘ ሳለ ቶም የራዲዮ ሞገድ በጭንቅላት ውስጥ እንደሚሰማ እንግዳ ክስተት ያጋጥመዋል። ነገር ግን ብዙ ቦታ አይሰጠውም። ወደ ቤት ከተመለሰ ከጥቂት ቀናት በኋላ ናን ቶም ሄዶ ሉሲ እንዲጠይቃት ታበረታተዋለች። ብትሄድ ደስ ይላታል ትለዋለች። ምክሯን ሰምቶ ወደ ሉሲ አፓርታማ ሲያመራ አሁንም በኤሌክትሮኒክስ መሳሪያዎች ላይ እንግዳ የሆነ ነገሮችን ማየት ይቀጥላል። ቶም ሉሲ ቤት ሲደርስ እናቷ ወደ ክፍሏ ታስገባዋለች። እዚያም አልጋዋ ላይ ተቀምጦ ፈገግ ብላ ስትቀበለው ያገኛታል። ሉሲ ለቶም ባለመሞቱ ደስተኛ መሆኗን ትነግረዋለች። ይህም በሁለታቸው መካከል የነበረውን የጭንቀት ስሜት ሰበረው። ቶም እሷን ማዳን ባለመቻሉ ይቅርታ ቢጠይቃትም ለተፈጠረው ነገር እሱን እንደማትወቅስ ትነግረዋለች። ወደ ቤት ሲመለስ ቶም በድንገት በአካባቢው ያሉ ሰዎች የሚያደርጉትን የስልክ ጥሪ መስማት ይጀምራል። በሁኔታው ግራ ተጋብቶና ተጨንቆ ወደ ቤቱ ይሮጣል። እዚያም የቴሌቪዥን ሞገድ እያንዳንዱ ዝርዝር ሁኔታ ማየት መቻሉ በጣም ያስገርመዋል። ያለበትን ያልተረጋጋ ሁኔታ የተመለከተችው ናን ደንግጣ ለዶክተር ለመደወል ትነሳለች። ነገር ግን ቶም እረፍት ብቻ እንደሚያስፈልገው ነግሮ ያስቆማታል። በክፍሉ ውስጥ እያለ የሁኔታው ኃይል እየጨመረ ሲመጣ ይታየዋል። አሁን በክፍሉ ውስጥ ባሉ ማናቸውም የኤሌክትሮኒክስ መሳሪያዎች ውስጥ ያሉ ኮዶችንና የታሪክ መዝግቦችን ማየት ይችላል። ከዚያም ወደ ከተማዋ ውጭ ሲመለከት በድንጋጤ ተውጦ በመኝታ ቤቱ ወለል ላይ ራሱን ስቶ ይወድቃል። በማግስቱ ጠዋት ቶም ሉሲን ለመጠየቅ በሄደበት ወቅት የዘነጋውን አንድ ትንሽ ዝርዝር አስታውሶ ይነቃል። ከራውተራቸው የሚወጣ አንድ ምስል የታየው ሲሆን ይህም ዩጂን የተባለ የክፍል ጓደኛው አይፎን ከቤቱ ኢንተርኔት ጋር ተገናኝቶ እንደነበር ያመለክታል። ሰኞ ቀን ሲደርስ ናን ብትቃወምም ቶም ለትምህርት ቤት ልብሱን ይለብሳል። ወደ ዳኒ ቤት ሲሄድ ጓደኛው ቶም በህይወት በመኖሩ ያለውን ደስታ እየገለጸ ሁለቱ ይተቃቀፋሉ። ወደ ትምህርት ቤት እየተጓዙ ሳለ ዳኒ ስለተፈጠረው አደጋ ምንም ነገር እንዳልሰማ ያስረዳዋል እና የሆነውን ነገር ሁሉ ረስቶ ወደፊት እንዲቀጥል ይወተውተዋል። ክፍል ውስጥ ቶም አዲስ ባገኘው ችሎታ በመጠቀም የዩጂንን ስልክ መበርበር ይጀምራል። ከዚያም ሉሲ ስትደፈር የሚያሳይ ቪዲዮ ያገኛል። ባየው ነገር ክፉኛ የተቆጣው ቶም ትኩረቱን በልጁ ስልክ ላይ ያደርጋል። በዚያም ስልኩ በእጁ ላይ እንዳለ እንዲቃጠል ያደርገዋል። ያንኑ ምሽት ቶም በዳኒ ግብዣ ወደ አንድ ድግስ ይሄዳል። በዚያም ያየውን ቪዲዮ በማስታወስና የሰዎችን መለያ ባህሪያት በመለየት በሉሲ ላይ ጥቃት የፈጸመውን ሰዎች መለየት ይጀምራል። ይህ በእንዲህ እንዳለ ሉሲ ብቸኛ ሆናለች። ከክፍሏም ውስጥ ለመውጣት ፈቃደኛ አይደለችም። ቶም በወሰደው ዕፅና አልኮል ተገፋፍቶ ዩጂንን ለመጋፈጥ ይሞክራል። ነገር ግን ዳኒ ወደ ውጭ እየጎተተ ያስቆመዋል። ዳኒም በጭንቅላቱ ላይ የደረሰውን የጥይት ቁስል በማስታወስ ቶምን ይገስጸዋል። ቶም ለዳኒ እነዚያን ሰዎች እጽ እንዲሸጥ እንዲያስገድዱት እንደሆነ እንደሚያውቅ ይነግረዋል። ዳኒም እውነቱን አምኖ አንድ ቀን ትልቅ ደረጃ ላይ እንደሚደርስና ሌሎች የሚፈጽሙትን ወንጀሎች ሁሉ እንደሚያስቆም ይነግረዋል። ከድግሱ ከወጣ በኋላ ቶም ወደ ሉሲ ቤት በመሄድ እሷን ለማስደሰት ይሞክራል። በረንዳዋ ላይ ቆመው እያወሩ ሳለ ዩጂንና ጓደኞቹ ሲያልፉ ይመለከታል።
ይጫወታሉ። ይህም ሉሲ እንድትሰጋ ያደርጋታል። የእሷን ሁኔታ የተመለከተው ቶም ለሚያፈቅራት ልጃገረድ ሲል በቀል ለመበቀል ይወስናል። በሚቀጥሉት ቀናት ቶም የዩጂንን እና የጓደኞቹን ስልኮች በመጥለፍ እንቅስቃሴያቸውን ይከታተላቸዋል። ወደ ቤት ሲመለሱ ዩጂንና ጓደኞቹ ያላቸውን የኤሌክትሮኒክስ መሳሪያዎች በሙሉ በማበላሸት አዲሱ ኃይሉ ምን ያክል አቅም እንዳለው ይረዳል። በማግስቱ በትምህርት ቤት ስብሰባ ወቅት ቶም ከዩጂን ጓደኞች አንዱ የሆነው ካስ ግለ ወሲብ ሲፈጽም የቀረጸውን ቪዲዮ በትምህርት ቤት መሰብሰቢያ አዳራሽ ፕሮጀክት ላይ ለቀዋል። በዚህም በሁሉም ፊት ያሳፍረዋል። ባደረገው ነገር ተደስቶ ወደ ሉሲ ይሄድና የሆነውን ነገር ይነግራታል። ሉሲም ነገሩ ግር ስላላት በቅርቡ መልእክት ሲልክላት ለነበረው ለማታውቀው ቁጥር መልስ ትጽፋለች። ይህን ምላሽ እየሰጠ ያለው ቶም መሆኑን ግን አላወቀችም ነበር። ቶም በጭንቅላቱ አማካኝነት ለጥያቄዎቿ ምላሽ እየሰጠ በቡድኑ ላይ ችግር እየፈጠረ ያለው እርሱ እንደሆነ ጠይቀዋለች። ቶም በአእምሮ ግንኙነት ምላሽ በመስጠት ለምን ጥቃት እንደደረሰባት ይጠይቃታል። ሉሲም ቡድኑ ታላቅ ወንድሟን አባል ለማድረግ ሞክረው እንደነበርና እሱም ቢ ስላላቸው እንደ ቅጣት በእሷ ላይ ጥቃት ለመሰንዘር እንደወሰኑ ታስረዳዋለች። ከአጠገቧ ተቀምጦ ሉሲ ጥያቄዎቿን በስልኳ ስትተይብ እርሱ ደግሞ በጭንቅላቱ ምላሽ ይሰጣታል። በዚህም እርሱ ሊሆን ይችላል የሚለውን ጥርጣሬ ያጠፋላታል። ሉሲ ስሙን ስትጠይቀው አይቦይ ብላ እንድትጠራው ይነግራታል። ቶም ሉሲ ከጥቃቱ በኋላ ከቤት ስላልወጣች ምግብ ለመብላት ወደ ውጭ ይዟት ለመውጣት ይወስናል። ወደፊትም በጭራሽ እንደማይተዋት ቃል ይገባላታል። ወደ ቤቷ በመመለስ ላይ ሳሉ ቶም እና ሉሲ በዩጂንና በጓደኞቹ መካከል ይቆማሉ። እነርሱም ትናንሽ ተንኮሎችን እየሰራችሁ ያላችሁት እናንተ ናችሁ ብሎ ይከሷቸዋል። ቶም ለቡድኑ አባላት አሳሳች የጽሑፍ መልእክት በመላክ ጥርጣሬውን ከነሱ ላይ በማራቅ ሁኔታውን ያድነዋል። ቶም የቡድኑን አባላት ይከታተላቸዋል። መኪና ሰብረው ለመስረቅ ሲሞክሩ በትዕግስት ይከታተላል። ከዚያም ቶም ልዩ ችሎታውን በመጠቀም መኪና ውስጥ ይቆልፍባቸዋል። የመኪናውን ሞተር በማቃጠል መኪናው በጭስ እንዲሞላና አፍኖ እንዲይዛቸው ያደርጋል። በመኪናው ራዲዮ አማካኝነት በሉሲ ላይ የሚደረገውን ጥቃት ማን እንዳዘዘ እንዲነግሩት ያስገድዳቸዋል። ካስ የተባለው የቡድኑ አባል ለሕይወቱ በመስጋት የባለ አለቃቸውን ስም ዘርግፎ ይነግረዋል። ከዚያ አስከፊ ጥቃት ጀርባ ማን እንዳለ ካወቀ በኋላ ቶም ወደ ባለ አለቃው ቤት ያመራል። የቤቱን የኤሌክትሪክ መስመር በመቁረጥና ቴሌቪዥናቸውን ሀክ በማድረግ እሱ በከጽ መኪና ላይ ሽንቱን ሲሸና የሚያሳይ ቪዲዮ እንዲመለከቱ ያደርጋቸዋል። በዚህ ንቀት የተናደዱት ከጽና የቡድኑ አባላት በቁጣ ወደ ውጭ ይወጣሉ። ቶም ይህንን አጋጣሚ በመጠቀም ወደ ቤታቸው ይገባል። ከዚያም በጭንቅላቱ ኃይል በቤት ውስጥ ያሉትን የኤሌክትሮኒክስ እቃዎች በሙሉ ያፈነዳቸዋል። በመቀጠልም ቶም በድምፅ ማጉያ ውስጥ ተደብቆ የነበረ በርካታ ኪሎግራም እጽ ያገኛል። እሱንም ሰርቆ ይሄዳል። ይህም ከጽና ሰዎቹን ክፉኛ አስደነገጣቸው። አንድ ምሽት ቶምና ሉሲ የእሷ ቤት ሆነው ፊልም እየተመለከቱ ሳለ ሉሲ ስለዚህ አካባቢውን ለመታደግ ስለሚሞክረው ህዝባዊ ተከላካይ ታነሳለች። ምንም እንኳን ሉሲ በድርጊቱ የምትደነቅ ቢመስለውም እሷ ግን የዚያ ከለላ ሰጪ ተግባር ሞኝነት እንደሆነና አካባቢውን ለማጽዳት ከፈለገ ከዚያ በላይ ብዙ መስራት እንደሚኖርበት ትነግረዋለች። ቶምም የሉሲን ንግግር በልቡ በመያዝ ሁሉንም የቡድን አባላት ከመንገድ ለማስወገድ እቅድ ማውጣት ይጀምራል። ከካትስ የሰረቀውን ኮኪን በዩጂንና በጓደኞቹ ክፍል ውስጥ በመደበቅ ስሙን ሳይገልጽ ለፖሊስ ይጠቁማል። የፖሊስም ኃይል በእያንዳንዱ ቤት ላይ ድንገተኛ ፍተሻ ሲያካሂድ እንደተናገራቸው ከፍተኛ መጠን ያለው እጽ ያገኛሉ። ከዚያም ታዳጊዎችን እየጎተቱ ወደ እስር ቤት ይወስዷቸዋል። በዚህ መሃል ከእጹ ስርቆት በኋላ ከካትስ የባንክ ሂሳብ ላይ ገንዘብ መጥፋት በመጀመሩ ውጥረቱ እየጨመረ ይሄዳል። የካትስ አለቃ የሆነው ኤልማን ሁኔታውን ማስተካከል ካልቻለ እንደሚገድለው ያስፈራረዋል። በሚቀጥለው ምሽት ካትስ ለእነሱ የሚሰሩትን ወጣቶች በሙሉ በመጥራት በአካባቢው የሚያገኟቸውን የኤሌክትሮኒክስ መሳሪያዎች በሙሉ እንዲወርሱ ትዕዛዝ ይሰጣል። ይህም ካትስ ሰዎቹ ሲሄዱ እየተመለከተ በቡድኑ ውስጥ ካሉት ልጆች መካከል ያልታሰረው እሱ ብቻ በመሆኑ በካትስ ላይ ያለው ጥርጣሬ ግልጽ ይሆናል። ወጣት የቡድኑ አባላት ወደ እያንዳንዱ ቤት እየገቡ የባንክ አካውንታቸውን ለመጥለፍ ሊያገለግሉ የሚችሉ ማናቸውንም እቃዎች መስረቅ ይጀምራሉ። ይህም ቶም በቡድኑ ላይ እያደረገ ያለውን ነገር በዩቲዩብ እንዲጠልፍ በፈጠረው አይቦይ በሚባለው አካል ላይ ከፍተኛ ቁጣና ውከት እንዲነሳ ያደርጋል። ቶም ቡድኑ እሱ እንደጠፋ እንዲያስቡና የተሳሳተ ግምት እንዲወስዱ ለማድረግ ለጥቂት ቀናት ላለመታየት ይመርጣል። አንድ ቀን ጠዋት የግንኙነት ሞገዶችን እያዳመጠ ሳለ በካትስና በአንድ ሰው መካከል በዚያ ምሽት ስለሚደረግ ርክክብ የሚደረግ የስልክ ጥሪ ይሰማል። ቶም ወደ ተልዕኮ ለመሄድ ሲሞክር አያቱ ያስቆሙታል። የት በድብቅ እንደሚወጣ እንዲነግራትም ጠይቀዋለች። መልስ ለመስጠት አሻፈረኝ ብሎ ሲወጣ ናን ወደ ዳኒ በመሄድ ቶሎ አጠራጣሪ ድርጊቶችን እያደረገ እንደሆነ ትነግረዋለች። እንዲከታተለውም ትማጸነዋለች። የአለቃውን ስልክ በመከታተል ቶም ወደ አንድ ኮንቴነር ልውውጥ ይከናወናል ተብሎ ወደ ታሰበበት የኮንቴነር ግቢ ያመራል። ዘበኛውን ከጠቃ በኋላ ቶም በሳጥኑ ውስጥ የተቀመጡትን በርካታ ኪሎግራም ኮኪኖች በእሳት ያቃጥላል። በዚያም የቡድኑን የንግድ ዕቃ በሙሉ ያወድመዋል። እጹን እንዳቃጠለ ተደብቀው ሲጠባበቁ የነበሩ የቡድኑ አባላት ከማዕዘኑ ብቅ ብሎ ድብደባ ይጀምሩበታል። ከባድ ጥቃት ካረፈበት
በኋላ ቶም ኃይሉን በመጠቀም ጥቃት በሚሰነዝሩበት ሰዎች ጭንቅላት ውስጥ የሞገድ ረብሻ ይፈጥራል። ይህም በህመም እንዲወድቁ ያደርጋቸዋል። ቶም ይህንን አጋጣሚ ተጠቅሞ ለጥቂት ከሞት ይተርፋል። ካትስ ሊተኩስበት ቢሞክርም በሚገባ ሊያነጣጠር አልቻለም። ወደ ቤት ለመሄድ እየተንገዳገደ ሳለ ቶም ራሱን ስቶ ይወድቃል። በማግስቱ ቶም ለፈተና አብረው ለመሄድ የነበራቸውን ቀጠሮ ስላጠፈ ከሉሲ ጋር ይጣላሉ። እሷን ተከትሎ ይቅርታ ለመጠየቅ ሲሞክር ሁለቱም ሰዎች በግርምት የሚመለከቱን ትዕይንት ያያሉ። ይህም ካስ ከቤቱ ተሰቅሎ የሚታየው የካስ አስክሬንን ለሌሎች እንደማስጠንቀቂያ እንዲያገለግል ተደርጓል። ባየው ነገር ክፉኛ የተረበሸው ቶም ስለ ድርጊቱ ለማሰብ ወደ አንድ ገለልተኛ የህንፃ ጣሪያ ይወጣል። ጥቂት ቆይቶ ዳኒ ይዛ ይመጣል። ለፈተናዎች እንዳልመጣ በመጥቀስም ስለ መሰወሩ ይጠይቀዋል። እንደ ተቆርቋሪ ጓደኛ ሆኖ በህይወቱ በከንቱ እንዳያባክን ምክር ሰጥቶት ይሄዳል። ያንኑ ምሽት ቶም ከሳሎን በሚወጣ ድምፅ ከእንቅልፉ ይነቃና ሁኔታውን ለማየት ይወጣል። ኤልማን፣ ካትስ እና ግብረ አበሮቹ ሳሎን ውስጥ ተቀምጠው በማየቱ ክፉኛ ይደነግጣል። ኤልማን ቶም ልዩ ችሎታ እንዳለው እንደሚያውቅ ይነግረዋል። ለእርሱ ገንዘብ ካልሰረቀለት ደግሞ ሉሲ እንደሚጎዳት ያስፈራረዋል። አሳልፎ የሰጠውም ዳኒ መሆኑን ይገልጽለታል። ሉሲን ለመቅረጽ ይጠቀሙበት በነበረው ስልክ ተጠቅሞ ቶም ለፖሊስ ይደውላል። የታገተችው ልጃገረድ ወዳለችበትም ይመራቸዋል። በኤልማን ተገዶ ቶም የባንክ አካውንቱን መሙላት ይጀምራል። ነገር ግን ዩጂን ለስልክ ጥሪ ምላሽ ባለመስጠቱ ቶም የሆነ ነገር አድርጎ ሊሆን ይችላል ብሎ በመጠራጠር ኤልማን ሉሲ ታስራ ወደምትገኝበት መጋዘን ለመሄድ ይወስናል። እዚያ ሲደርስ ቶም ኃይሉን በመጠቀም የሉሲ ታጋሾች በኪሳቸው የያዛቸውን ስልኮች እንዲፈነዱ ያደርጋል። ኤልማን ስልኩን ወርሮ በመሮጥ ከጥቃቱ ለጥቂት ያመልጣል። ቶም ተከትሎት ወደ ውጭ ይወጣል። ነገር ግን ባልታሰበ ሁኔታ ጭንቅላቱ ላይ ተመቶ ይዘረራል። ከጥቂት ትግል በኋላ ቶም ያለውን ኃይል በሙሉ ይለቃል። በዚህም ኤልማን ተወርሮ ወለል ላይ እንዲወድቅ ያደርገዋል። ከዚያም ቶም በከፍተኛ ድካም ራሱን ስቶ ይወድቃል። ቶም ሲነቃ ሆስፒታል ውስጥ በአያቱ እንክብካቤ የተደረገለት ያገኘዋል። ሁለቱም ቶም በህይወት በመትረፉ ተደስተው ወደ ቤት ይመለሳሉ። ከጥቂት ቀናት በኋላ ዳኒ ቶምን ያስቆመዋል። ቶምን አሳልፎ በመስጠቱ ከኤልማን የተቀበለውን ገንዘብ በሙሉ ሊሰጠው ይሞክራል። ቶም ግን ገንዘቡን ለመቀበል ፈቃደኛ ሳይሆን ይሄዳል። ጓደኛውንም ከጸጸቱ ጋር ብቻውን ይተወዋል። በመጨረሻም ቶም ሉሲን ለሽርሽር ወደ አንድ የህንፃ ጣሪያ ወስዳታል። የከተማውን የሰማይ ጠርዝ እየተመለከቱ ሳለ ሉሲ ለተደረገላት ነገር ሁሉ ምስጋናዋን ለመግለጽ ቶምን ትስመዋለች። አቅፋውም ትቆማለች። ለእሷ ላደረገላት ነገር ሁሉ አመስግነው በዚሁ ፊልሙ ያበቃል።